የባሌ ተራሮች ብሔራዊ ፓርክና የሶፍ ዑመር ዋሻን ውበት ለመጀመሪያ ጊዜም ቢሆን መመልከቴ የትዝታ ባህር ውስጥ እንደሚከተኝ ገና እግሬ ከባሌ ሳይወጣ ታውቆኛል። ዛሬ ደግሞ የባሌ ዞን ዋና ከተማ ሮቤ ላይ ሆኜ ወደ ድሬ ሼክ ሁሴን መካነ ቅርስ ለመዝለቅ ዝግጅቴን ጨርሻለሁ። ሆኖም የባሌ ገበሬ የገብሱ ጌታ የሚል ስያሜን እንዲያገኝ ካስቻሉት ገበያዎች መካከል አንዱ ወደ ሆነው የዶንሳ ገበያን መጎብኘት ይኖርብኛል። Welcome. Jirta. ስንት ይንገዙ? አንድ ኩንታል ነው። እንዴት ነው ባሌ? ለምን መሰለህ? ገብሱ ያይገኛል። አሃ ሮቤ የገብስ ሀገር ነው ይባላል አይደል? አልተወደደም ታዲያ? እንጂ የሰርቃ ገብስ ነው ብላኝ ነው። አሃ በምን ይለያል የሰርቃ? ነጭ ነው በጣም። አሃ ለገንፎ ነው። ኦኬ ሌላስ? ለገንፎ ፈልጌው ነው። ለዛ ነው ኩንገርቡ ማለት ካኛታቲ ካሰደተማ ሰላም ነው። እንዴት ነው? ሰላም ነው። አዎ ገበያ እንዴት ነው? ገበያ ጥሩ ነው። ሮቤ ገበያ ማለት ደግሞ እንደ ኢትዮጵያ አራት ማዕዘን የሚገባል። አራት ማዕዘን ይገባል። እኔ ከሲኒ ከሙ ዲግዳም ይሻል ጃሃዮታ መሽት በቃ ነው ጉርጉራ ጃሃ ሮቤ ማክሰኞና ሐሙስ በገበያዎቿ ትደምቃለች። እኔም የሮቤ ገበያ ጉብኝቴን እዚህ ላይ ገትቻለሁ። የድሬ ሼክ ሁሴን መካነ ቅርስ ጉዞዬን ግን ጀምሬያለሁ። የድሬ ሼክ ሁሴን መካነ ቅርስ ከአዲስ አበባ ወደ ደቡብ ምስራቅ 610 ኪሎ ሜትር ርቀት ላይ በጎሎልቻ ወረዳ አጂማን መንደር ላይ ከትሟል። በአጂማን መንደር ከሼህ ሁሴን ውጭ ሌላ የሚጠራ ስም ያለ አይመስልም። እኚህ ሰው ኑር ሁሴን በሚለው ስማቸው ይበልጥ ይታወቃሉ። ይሄም ብርሃናማው ሁሴን ማለት እንደሆነና ሀገሩን በእስልምና ብርሃን ያበራዋል ለማለት የወጣላቸው ስም መሆኑ ይነገራል። ሼህ ሁሴን ከደቡብ አረቢያ የመጡ ወልይ ነበሩ። መሰላል ነው እንግዲህ ናውጣ ወከረው ድሬ ሼክ ሁሴን ማለት በርካታ ከኢትዮጵያ የተለያዩ አካባቢዎች በአመት ሁለቴ ቱሪስቶች፣ ጎብኚዎች እንዲሁም አምላኪዎች መጥተው የሚጎበኙት ቦታ ነው። ይሄ ቦታ እንደምታየው በጣም ሼክ ሁሴን የሚባሉ ሰው ከዚህ በፊት ሃይማኖቱን እዚህ ተቀምጠው እስልምናን ያስተማሩበት፣ እስልምና እንዲስፋፋ ከፍተኛ አስተዋጽኦ ያደረጉት ታላቅ ሰው ናቸው። እሳቸው በዚህ ቦታ በመቀመጥ ነበር ስለ እስልምና ሲያስተምሩ የነበሩት። 6666 ተማሪዎችን እዚህ ቦታ ላይ ድሬ ሼክ ሁሴን ላይ ሆነው ሲያስተምሩ እና ከዚህ ወደ ተለያዩ የኢትዮጵያ አካባቢዎች እስልምና እንዲስፋፋ ልዩ አስተዋጽኦ ሲያደርጉ የነበሩበት ቦታ ነው ማለት ነው።
ድሬ ማለት ባይዘ መሬት ነው። ድሬ በኦሮምኛ ቃሉ ድሬ ማለት መሬት ነው። ሼክ ሁሴን የሚለው ሼክ ሁሴን ስም ነው። ከዛ አንፃር የሼክ ሁሴን መሬት የሚል አይነት ስያሜ እንዳገኘ ነው። ሼህ ሁሴን እስላማዊ አስተምሮ ያላቸው መልእክቶች ግጥምና ዜማን በማዋሃድ ያቀነቅኑ እንደነበር ይነገርላቸዋል። ይህም በርካታ ሰዎችን በመሳብ የእምነቱ ተከታይ እንዲሆኑ በር ከፍቶላቸዋል። በዚህም ምክንያት ብዙዎች ሼህ ሁሴን የተዋጣላቸው የድምጽና የግጥም ተሰጥኦ የነበራቸው ሰው እንደነበሩ መስክረውላቸዋል። اللهم ارحم نور حسين اللهم ارحم نور حسين دلتك يا شيخ حسين نبيوت سنيه غريبني وملته كبيوت برته إن أرجع وهر كلين كجموك كبته اللهم ارحم نور حسين اللهم ارحم نور حسين يا شيخنا شيخ حسين نبيوت سنيه باجي درار بشو علماء ككبه كيسانا ما باتني حاجة أبان ددبه وان أبا إسلاما أباك إسلاما وان جرمو في إسانت أبانا ممرات شيخنا حسين أما نبي محمد ሼክ ሁሴን ነብይ አይደለም ወልይ ነው የሚሉት። ወልይና ነብይ የተለያየ ነገር ነው። ወልይ በመሆን ወልይነትን ያገኙት 40 አመት ጸልየው ነው። 40 አመት ፈጣሪ ለምነው አላህን ለምነው ያገኙት ነገር ነው። ወልይ በመሆናቸው ደግሞ ፈጣሪ የሰጣቸው ጸጋ አለ። እሳቸውን ለምነው እሳቸውን ጠይቀው ሰዎች እንዳያጡ ሰዎች የጠየቁትን ነገር እንዲያገኙ አላህ ፈቅዶላቸዋል ነው የሚሉት። እዚህ ፊት ለፊት የምታየው ይሄኛው ስፔስ ደግሞ እንግዲህ በአመት ሁለቴ የሚመጡት ሰዎች ጎብኚዎች እዚህ ጋር ተሰብስበው ነው ባህሮ የሚወጣው። ባህሮ ማለት የሼክ ሁሴንን ታላቅነት የሼክ ሁሴንን ልዩ ስራዎች ፈጣሪ የሰጠውን ጸጋ እዚህ ጋር ሆነው ነው ህዝቡ ተሰብስቦ ፕሬዝ የሚያደርጉት የሚያወድሱት። ውዳሴ በመዝሙር መልክ ባህሮ ነው የሚባለው። እዚህ ጋር ህዝቡ ተሰብስቦ አሁን ቀን ስለሆነ ነው እንጂ የበዓሉ ዕለት ማታ ላይ ብትመጣ ይሄ ቦታ በሙሉ በሰው የተሞላ ነው። ሰዎች እዚህ ጋር ሞልተው ተሰብስበው ባህሮ የሚያወጡበት ስፍራ ነው ማለት ነው። ባህሮ የሚለው ቃሉ ከኦሮምኛው ቃል እና የአረብኛ ቃል ኦሮምኛውም ወደ ይሄን ቃል የሚጣ ባህራ ይባላል። ባህር ከሚለው ባህራ የሚለው በጣም ጥልቅ ውስብስብ በቀላሉ ማይሞላ ብዙ ነገር የሚይዝ እንደማለት ነውና ድሬ ሼክ ሁሴን አካባቢ ያሉ ሰዎች ደግሞ ሼክ ሁሴንን እንደዛ እንደ ጥልቅ ነው ሁሉን ነገር ቻይ ነው ብለው ስለሚያስቡና ሁሉን ነገር በጣም ያቀፈ ነው ብለው ስለሚገልጹ ከዛ አንፃር ልክ ሼክ ሁሴን ባረፉበት ወቅት ላይ ሲያለቅሱ ለሳቸው ባህረሆ ባህረሆ ሚለውን ቃል ይጠቀማሉ። ያችን ባህረሆ የምትለው ለለቅሶ ለድሬ ሼክ ሁሴን ለሼክ ሁሴን ሙት ጊዜ የተባለው የለቅሶውን አጠቃቀም ባህሮ ባህሮ ሚለው ወደ ባሮ መጣን። في كيسادو من هافي بتا كنا دبجر لباس الرامل كلباس لسرها حقات دكتور عبد النبي دكتور يا سيد العارفين كيسادو من هافي نور مرحب نور حسين ባህሮ ውስጥ ግን አንደኛ ስለ ፈጣሪ ማመስገን አለ። ሁለተኛ ስለ ሼክ ሁሴን ማንነትና ምስጋና አለ በዋናነት። እንዲሁም ስለ ኢኮኖሚያዊ ጉዳይ እዛ ውስጥ ይተላለፋል። ወቅታዊ ጉዳይ ይተላለፋል። ወቅቱ አሁን በጣም የችግር ዘመን ከሆነ ስለ ችግር ፈጣሪን የመለመንና ስለዛ ችግር ማህበረሰቡ እንዲረዳ የሆነ በሽታ የሚበዛበት ወቅት ከሆነ ስለ በሽታ ህዝቡ እንዲያውቅ በዛ መልእክት ሙዚቃዊ አይነት ነገር ሆኖ አብዛኛው የታዳሚ ላይ ይቀርባል። ስለ ኢኮኖሚም የችግር ዘመን ከሆነ ጥሩ ነገር እንዲሰጣቸው፣ ድርቀት ከሆነ ዝናብ እንዲያወርድ ብዙ ነገር ይለመናል እዛ ውስጥና በባሮ ውስጥ መልእክቱ ይተላል። በዛ ውስጥም የተለያዩ ከጊዜያት ስለ ታሪኮችም ይተረካል እዛ ውስጥ የነበሩ አሁን ድሬ ሼክ ሁሴን የሚካሄደው በዓል አካሄዶ ካለፈው እንዴት እንደመጣ አመጣጡ እዚህ ድረስ ያወራል በዛ ውስጥ ላይ እና ይዘቱ ከተለያየ አንግል ነው ያለው።
በአመት ሁለቴ መተው ጸሎት የሚያደርጉ የሚለምኑት ቦታ ነው ብዬ ነው ማምነው። ጀንደር ክላሲፊኬሽንም የለም። ላይክ ወንድና ሴት ተለያይቶ የሚጸልይበት ቦታም አይደለም። ወንድና ሴት እኩል ቁጭ ብሎ ተቀምጦ በአንድ ስፍራ ላይ የሚለምንበት ቦታ ነው ማለት ነው። አብዛኛው ሰው ታያለ እዛ የምትሰማው ቋንቋ የተለያየ አይነት ቋንቋ ነው የምትሰማው። በፕሮግራሙ ወቅት ብትሄድ ምን አይነት ቋንቋ ነው ትላለህ? የማታውቀው ነገር ማለት ነው። አንተ የማናውቀው አሁን በአካባቢያችን ያለና የተወሰነ ስንንቀሳቀስ የምንሰማው ቋንቋ ነው እንጂ የምናውቀው ሁሉንም ላናውቅ እንችላለን። እዛ አካባቢ ከተለያየ ቦታ እንደመጣ ከተለያየ እምነት እንደመጣ ታያለ። እንደምታየው መንደሩ ትንሽ መንደር ነው። ሆቴል የለም። ይሄ ሁላ ሰው የት ነው የሚያርፈው? በ10 ሺዎች ቴንስ ኦፍ ታውዘንድስ ኦፍ ፒፕል ሲመጡ የት ነው የሚያርፉት ብለህ ብትጠይቅ እዚሁ ህዝቡ ጋር ነው የሚያርፈው። ህዝቡ ነው ተቀብሎ የሚያሳርፋቸው። ስለዚህ ሆቴል አያርፉም። ምንድነው የሚባሉ ሰዎች ሲነግሩን ሼክ ሁሴን እንግዶችን አደራ ብሏል ነው የሚለው። ህዝቡ ሲመጣ ከዛ የሚመጣው ህዝብ ስንቅ ይዞ ነው የሚመጣው። አሁን ታሪካዊ እንትኑ ይሄ ሁለቴ የቪዚቱ ጉዳይ ስናነሳ ሼክ ሁሴን 6666 ደረሳዎች ነበሩት። ለደረሳው ስንቅ ለማምጣት ነው በአመት ሁለቴ ሲመጡ የነበሩት። እሳቸው በነበሩ ጊዜ ስንቅ ለማቀበል ነው በአመት ሁለቴ የሚመጡት። ያ ነገር የተለመደ ትሬንዱ እየቀጠለ መጣና በአመት ሁለቴ ሞር አሁን እሳቸው ካረፉ በኋላ ከስንቅ ማቀበልነት ሳይሆን እንደ አምልኮ ቦታነት እንደ ጸሎት ቦታነት ሰዎች መጥተው ቪዚት የሚያደርጉ ቦታ ነው ማለት ነው። ያ ታሪካዊ አመጣጡ እንደዛ ነው። ሰዎች ሁለቴ የሚመጡበት ምክንያት አንደኛው የአረፋ በዓል ላይ ነው የሚመጡት። ሌላኛው ደግሞ አረፋ አልፎ በ6 ወር ዛህራ ይባላል። ስለዚህ በእነዚህ በሁለት ጊዜ ነው የሚመጡት እዚህ ቦታ ላይ ለቪዚት የሚገኙት ማለት ነው እንግዶች። ዛህራ ማለት በሴሚስተር አጋማሽ ላይ ነው የሚከናወነው። ሀጂ ግን ከአረፋ በዓል ጋር ሀጅና ኡምራ ማድረጊያ ወቅት ላይ ነው የሚከናወነው እና ልክ እዛ ሀጅና ኡምራ ሄደው እዛ ማድረግ ያልቻሉ እዚህ ግን ድረስ ሼክ ሁሴን መጥተው ያንን በዛው በቃ በአቅሙ በቻለው እዚህም ፕሮግራም እንደሚታደም አድርገው ነው የሚታሰበው እና ከዚህ ከሀጅና ኡምራው ወቅት ጋር ነው አንደኛው የዋናው በዓል የሚከናወነው። እዛ ላይ ደግሞ ሌላ በጣም የሚገርመውና የምታየው ነገር ሌሊቱን ሙሉ እንቅስቃሴና ባሮ ሌሊቱን ሙሉ ነው የምታየው። ልክ አብዛኛው የአካባቢ ሰው መርካቶ ምስጋና ይጣ ነው የሚለው ሰው መርካቶ ቀን ወከባ ይኖረውና ብዙም ጊዜ መዛወር ይኖርና ሌሊት ጸጥ ይላል። ድረስ ሼክ ሁሴን ላይ ቀንም ሌሊትም በዛን ወቅት ላይ አንድ የሚቆም ነገር የለም። ባሮውም እንቅስቃሴውም ግብይቱም ሁሉም ነገር ሌሊቱን ሙሉ ያን ቀን 3-4 ቀናት በተለይ አይቋረጥም እና እዛ ያለው ነገር በጣም የተለየ ነገር ነው። የድሬ ሼክ ሁሴን መካነ ቅርስ የመካከለኛውን ዘመን የሙስሊሞችን ስልጣኔ የሚያንጸባርቅ መሆኑን ከህንፃ ጥበቦቹ መረዳት ይቻላል። ሜዲቫል ኤጅ ወይም መካከለኛው ዘመን ተብሎ የሚታወቀው ኢስላሚክ ኢራ በሌላውም ሰው ሜዲቫል ኤጅ ውስጥ ትልቅ ኮንትሪቢዩሽን ያደረገ ማለት ኤስቴቲክሊ በውበት ትልቅ ኮንትሪቢዩሽን ያደረገ የቅርስ ቦታ ነው እና የተቀደሰ ቦታም ነው የሃይማኖት ቦታም ስለሆነ አርኪቴክቸራል ስታይሉን ወይም የህንፃ ጥበቡን ስናይ ቶታሊ ወይም ሙሉ በሙሉ የሜዲቫል ኢስላሚክ አርኪቴክቸር ኢንፍሉዌንስ ያለበት አይነት ቅርስ ቦታ ነው። ያ ማለት ምንድነው? በዓለም ላይ በመካከለኛው ዘመን ወይም በሜዲቫል ኤጅ ጊዜ ኤክሰርሳይዝ ሲደረጉ ኦር ስንጠቀማቸው ኦር ሲጠቀሙበት ወይም ብዙ በተለምዶ ሲጠቀሙባቸው የነበሩት አይነት ሜዲቫል አርኪቴክቸር ስታይሎች ነው። ቶምብ አጠቃቀማቸው፣ ስትራክቸራል አወቃቀራቸው በሙሉ በመካከለኛው ዘመን የነበረውን የኢስላሚክ አርኪቴክቸር ሙሉ በሙሉ የሚያንጸባርቅ ነው። በድሬ ሼክ ሁሴን መካነ ቅርስ አካባቢ የሚኖሩ ግለሰቦችም ሆነ ወደ ስፍራው የሚያቀኑ እንግዶች ሃሮ ልኩ ወደሚባል ቦታ በመሄድ በአካባቢው የሚገኝ ኩሬን ሳይረግጡ አይመለሱም።
አልሃሮልኩ ማለት በኦሮምኛ ነው። ኑር ሁሴን ከ900 ዓመት በፊት በእጃቸው የቆፈሩት ኩሬ ናት። የቆፈሩበት ምክንያት እዚህ ይኖሩ ነበሩ። በዛ በኖሩበት ሰዓት እዚህ የሆኑ ውዱ ውሃ ያደርጋሉ ማለት ነው። ውሃ ይታጠባሉ። እሳቸው የታጠቡበት ቦታ ዋፎች ምናምን ዶሮዎች እየመጡ እዛ ቦታ ላይ ይፈረፍራሉ። መጠማታቸውን አይቶ ከዛ እዛ ቦታ እንደ ኩሬ አረጉና ኩሬ ሆነች እና ውሃ መከማቸት ተጀመረ። ዋፎች ሲጠጡ ኩሬ ሆነች። ከዛ ስሟን ሃሮልኩ ብሎ ሰየሟት። ለምንድነው ሃሮልኩ ብሎ የሰየሙት? ሃሮልኩ ማለት ዶሮ ማለት ነው። ዶሮ ከሰው ጋር ስለምትኖር በሷ ስም ሰየሙ ማለት ነው። እቺን ኩሬ ሃሮልኩ ነው የምትባለው። ሌላ ታሪክ ያላት ሼክና ሁሴን እዚህ ውስጥ ሆነው በጣም ዱዓ ጸሎት አረጉት። ጸሎት ሲያደርጉ ምንድነው ከጀርባ የሚከተላቸውን ሰው ስለያወቁ ሰው ስለሚከተላቸው ማለት ነው እዚህ የገባውን ውሃ ያ አላህ መድኃኒት አድርግልኝ ለፈለገው ሰው ለታመመ ሰው ብሎ ነው የለመኑት። ይሄ ውሃም አሁን ሰው ሲጠጣ እዚህ ምናኑ ሲመጣ እሱን ውሃ ቀጥቶ ጠጥቶ ለመድኃኒት ይጠቀምበታል። ኩሬው ከ4 ሜትር በላይ ጥልቀት እንዳለው ይገመታል። ይህንን ኩሬ ቀድቶ በመጠጣት ለመድኃኒትነት ከመጠቀም ውጭ ለልብስም ሆነ ለዕቃ ማጠቢያነት መጠቀም አይፈቀድም። ሼህ ሁሴን ሕይወታቸው ካለፈ በኋላ ለመታሰቢያነት የተሰራላቸው ሐውልት ወይም ገሞ እዚህ ይገኛል። እኛ አሁን የኑር ሁሴን መካነ ቅርጽ ዋናው ቦታው ነው። እዚህ ይሄ የሚታየው ቁባው ከተሰራው ከ360 ዓመት በፊት ነው። ሲሰራም ደግሞ በፌሮ በሲሚንቶ ሳይሆን በአካባቢው ድንጋይና በጭቃና በኖራ ነው የተሰራ። ይሄ መካነ ቅርጹ የተሰራበት የእሳቸው መኖሪያ ቤትና ሲያርፉም እዚህ ነው የተወለዱት፣ እዚህ ነው ያረፉት። አንዳንድ ሰዎች አሁን ማረፋቸው እዚህ መቃብራቸው መሆን አይገልጽም ነበር። ለምንድነው? ትልቅ ሰው ሞተ አይሉትም፣ አረፉ ነው የሚባለው። ታው የተጻፈው አላሁ መርሐም ለሼክ ሁሴን ይላል። አላሁ መርሐም ለሼክ ሁሴን ማለት ያ አላህ እዝነታ አድርግላቸው ለኑር ሁሴን ማለት ነው። ጽሁፉ በአረብኛ ነው የተጻፈው። ማየት እንችላለን፣ እንገባለን። ከመግባታችን በፊት አሁን አንድ ነገር አለ። እቺ ነገር አሁን እንዲህ እናረጋታለን። እቺን አሁን መንኳካት ማለት ነው። ወደ ቤት ሲገባ ሰው ያለ ፍቃድ የሰው ቤት አይገባም፣ ይንኳካል። እዚህ ውስጥ የነበረ ሰውን ማየት የማይፈልግ ሰው ካለ በዛኛው በር ይወጣል። ሴቶች ለምሳሌ በሸሪዓ ስለሆነ የተመሰረተው ሴቶች እዚህ ውስጥ እየዘጀሩ ሲሆን ወንዱ በዚህ ሲመጣ ይሄንን ያንኳካ ይገባል። ሲገባ እሷ በዛ ትወጣለች ማለት ነው። ይሄንን መጠቀሚያ ነው፣ እንዲህ ይደረጋል። አሁን እንገባለን። ይሄ አፈር ነው ውጪ ሲሆን፣ እዚህ ሲገባ ደግሞ ጀዋራ ይባላል። ጀዋራ የተባለበት ምክንያት እዚህ የሚመጣ ምናን 3 ነገር ይወስዳል። አንደኛው ያቺ አላማውን ወስዶ ይሄዳል፣ ባላዋ ማለት ነው። ሁለተኛ ደግሞ ያኛው የወንዙን የኩሬውን ውሃ ጸበል አድርጎ ቀዶ ይሄዳል። ሶስተኛው ይሄንን ጀዋራውን ወስዶ ይገባል። ጀዋራው ማለት ምናምን ወስዶ ነው። ሼክና ሁሴን እዚህ በኖሩበት ሰዓት የተለመነው ምንድነው? የለመኑት በጀርባቸው ሰው የሚከተላቸው አውቆት እዚህ ቤት የገባውን እዚህ ቁባ ውስጥ የገባውን አፈር ለሚመጣው ምናን ያ አላህ መድኃኒት አድርግልኝ ብሎ ስለለመኑ እዚህ የሚመጣው ሰው ሁሉ ይሄንን ጀዋራ ወስዶ አዋልግሩ ይዳል፣ እንደዚህ ይበላል። ወስዶ በጥብጦ ወደ ውስጥ የታመመው ይጠጣል። ሌላው ደግሞ እንደዚህ የሚቀባባል ማለት ነው። አው ለሚመጣው ሰው እንደዚህ ያደረግ እንዲህ እንቀባዋለን ማለት ነው። ይሄ እንደ እምነቱ ነው። ይሄንኛም ተጠቀመው ያን ጊዜ ያደረጉት አሁን ሼክና ሁሴን 280 ዓመት ነው በህይወታቸው የኖሩት። እዚህ ሀገር 70 ዓመት ነው የኖሩት። በዛ 70 ዓመቱ ውስጥ እዚህ ያደረጉት ልመና ነው። ይሄን መድኃኒት እንዲሆን ማለት ነው። ከ280 ዓመቱ 50 ዓመቱን ሰኪና የሚባል አርሲ ክፍለ ሀገር ውስጥ ነው የኖሩት። 160ውን በሀገር ላይ ነው የዞሩት። በዚህ መሃል ሮማ ሀገር፣ ጣሊያን ሀገር ሁሉ መሄዳቸው
እንደ ታሪክ ይወራል። ሱሪያ መሄዳቸውም ይወራል። ግብጽ ውስጥ መቀመጣቸውን ይወራል። አሁን የምንወጣው በጀርባ ነው የምንወጣው። በጀርባ መምጣት የተፈለገበት ምክንያት ትልቅ ሼክ ጋር መጥቶ እዛ ቦታቸው ላይ ስንመጣ በአንድ ጀርባ አይሰጥም ለማለት ነው ለክብሬታቸው። ከዚህ ገሞ ባሻገር ከ13 ያላነሱ ቁባዎች በአካባቢው ከትመዋል። ይሄ ቦታ አሁን ኖራ ይሄ ነጩ የሚበጣበጥበት ቦታ ነበር። በፊት ሮቶ ምናምን በርሜል ሳይኖር እዚህ ተጠቀሙ ነበር ማለት ነው። ይሄ ቴክኖሎጂ ሞልቶ ስለሌለው ጊዜ ማለት ነው የዛሬ 300 ዓመት በፊት እዚህ ውስጥ ይበጠበጥና ከዛ ይሄ ሁሉ ይቀባል። ለዛ ነው የምንጠቀመው እንደ ገንዳ ማለት ነው። መካነ ቅርሱ ያረፈበት 94 ኪሎ ሜትር ስኩዌር ስፋት ያለው ቦታው በእስልምና እምነት ተከታዮች ዘንድ ከፍተኛ ከበሬታን ተጎናጽፏል። የአካባቢው ማህበረሰብም መካነ ቅርሱን ሳይታክቱ ይንከባከቡታል፣ ይጠብቁታልም። ለዚህም ይመስላል ታሪካዊነቱንና የኪነ ህንጻ ግንባታነቱን እንደጠበቀ አሁንም ድረስ የቆየው። ይሄ አሁን ብሩሽ ነው፣ እንደ ብሩሽ ነው የሚጠቀሙበት። የሬት ግንድ ነው፣ የሬቱ ግንድ ነው ማለት ነው። ይሄኛው እንዲ እየተቀባ ነው አሁን የምናየው። ይሄኛው እንደሚቦካ ተቦክቶ አሁን እዚህ ውስጥ ኖራ እየተቦካ ነው። ከዛ በባልዲ ይወሰድና እንደዚህ ይጠቀምበታል ማለት ነው። ይሄኛው ዘመናዊ ብሩሽ ሳይሆን የድሮ ብሩሽ ማለት ነው። ለምንድን ነው የተመረጠበት ምክንያት? ይሄኛው ይጠቀማል። ይሄ እንደ ብሩሽ ይሆናል ማለት ነው። ሌላው እንጨት እንዲህ አይሆንም፣ ሌላው እንጨት ዘመናዊ ያለኛው በዚህ ለመቀባት የተመረጠበት ምን መሰለህ? በባህሉ ስለመጣ ድሮ ስለነበረ ማለት ነው። አንዳንዱ ደግሞ ብሩሽም ተጀመረ። አሁን በብሩሽ የሚቀቡ ሰዎችም አሉ፣ ግን ዋናው ይሄኛው ነው። ኖራ እንዲሆን የተደረገበት የራሱ ምክንያት አለው። ኖራ ማለት ነጭ ነገር ነው። ሌላ ነገር ለምን አልተደረገም? ሌላ ነገር ኖራ የተመረጠው ነጭነቱ ነው። ይሄ ከምንም ነገር ነፃ መሆናቸው ሸከና ውስጥ ማለት ነው። ነፃ መሆናቸው ነጭ እንደሆኑ ማለት ነው። ነጭ ነገር አሁን ንጹህ ማለት ነው። በአብዛኛው ለዚህ ታሪካዊና የተቀደሰ ቦታ ለኮንስትራክሽኑ ለማካሄድ የተጠቀሙት የኮንስትራክሽን ግብአቶች ወይም መሳሪያዎቹ አብዛኛው ከኑራ የተገኙ ናቸው ወይም ላይምስቶን። ምክንያቱም ላይምስቶን በብዛት አካባቢው ላይ ስለሚገኝ በቀላሉ ያንን ላይምስቶን ኤክስትራክት ያደርጉ ከሱ ላይም ፓውደር ወይም የላይም ዱቄትን እያመረቱ ከውሃ ጋር በመቀላቀል አብዛኛውን ስትራክቸር ያቆሙት በላይም ነው። በምን ግዛት ብትለኝ እንጨትን ለስትራክቸሮቹና ለቢሞቹ ትልልቅ እንጨቶች ጠንካራ እንጨቶችን በመጠቀም ጣሪያውንና ግድግዳዎቹን በሙሉ በላይም ሞርታር ባይንድ በማድረግ ላይም በማያያዝ ነው አብዛኛውን ተጠቀሙት። እኛው ቦታ አብዱልቃድር ጀይላኒ ቁባ ይባላል። አብዱልቃድር ጀይላኒ ማለት በግዳድ የኢራቅ ሰው ነው። በኑር ሁሴን ዘመን እንግድነት እዚህ መጥቶ ነበሩ። እዚህ ሲመጡ ዱካናቸው የተተከለበት ቦታ ላይ ነው መታሰቢያቸው የተሰራ መምጣታቸውን ቦታ የሚገልጽ ማለት ነው። ጡቱ አሁን እንዲሁ ለጌጥ የተሰራበት ነው የሚመስለው ለሰው ማለት ነው። እድሳቱ ሲታደስ መውጣጫ እንደ መሰላል መውጣጫ ተደርጎ ነው የተጠቀመበት። አሁን ሌላ እንትን አይደረገበትም። እዚህ ላይ ይወጣ ነው ይሄንን ቀለም የሚቀቡት ሰዎቹ። የድሬ ሼክ ሁሴን መካነ ቅርስ 12 መግቢያ በሮች አሉት። ይህም ከሐረሩ የጀጎል ግንብ ጋር ያመሳስለዋል።
የኢንጂነሪንግ ጥበቡም ያስደንቃል። በጣም ዓለማችን ላይ በተለይ ምስራቅ አፍሪካ ውስጥ የኢስላሚክን አርኪቴክቸር ኢንፍሉዌንስ አረጉ ከሚባሉ ቦታዎች አንዱ ነው። ይሄንን ደግሞ ለማየት ስንችል ከሐረር ጋር ያለው ተመሳሳይነት በተለይ ሐረርም እንደዚሁ በዚሁ ዘመን ላይ የተገነቡ ግንባታዎች ስለሆኑ አብዛኛው የመመሳሰል ነገር አላቸው ሁለቱ ሳይቶች። ፕላስ እዚህ ኢስት አፍሪካ ሌላ ምስራቅ አፍሪካ ውስጥ ደግሞ ስንል ታንዛኒያ፣ ዛንዚባር እነዚህ ኬንያ አካባቢ ያሉት ኢስላሚክ አርኪቴክቸሮች በሙሉ የአንድ ዘመን የግንባታ ውጤቶች ናቸው። የአንድ ዘመን አርኪቴክቸር ጥበብ የተንጸባረቀባቸው ነው። ሶ እንደ ቀላል የሚታይ የቅርስ ቦታ አለም ኖት የግንባታና አርኪቴክቸሩን ጥበብ ብቻ ሳይሆን ባህላዊና ታሪካዊ እሴቱ በጣም ከፍተኛ ነው። ምክንያቱም ብዙ የሙስሊሙ ማህበረሰብ ይሄን ቦታ የአመታዊ የሆነውን በዓል ስነ ስርዓት ለመታደፍ ይሄዳል። ሶ ሳይቱ አርኪቴክቸራል ቫልዩን ብቻ ብናቆማለን በጣም ታሪካዊና ባህላዊ እንዲሁም ሪሊጂየስ ቫልዩ ያለው ቦታ ነው። ይህኛው የኑረና ሁሴን ትልቁ መስጂድ ነው። በእጃቸው ነው የሰሩት። ከ900 ዓመት በፊት ነው የተሰራ። ትልቁ መስጂድ ማለት የሚሰገድበት ነው። ጁምዓም የተጀመረበት መስጂድ ነው። የኑረና ሁሴን የዝርጡም መስጂድ ይባላል። ቅድም የጎበኘነው ሁሉ ቁባ ነው የሚባለው፣ መስጂድ አይደለም እሱ። መስጂድ ማለት የሚሰገድበት ነው። በእስልምና ሃይማኖት የሚሰገድበት ነው። ያኛውን የድሬሓቸው ስለሆነ የሚዘየር ነው እሱ። ይሄ የሚሰገድ ነው። አሁን ውስጥ የምናየው ትልቅ መስጂድ ነው። ከ900 ዓመት እድሜ በላይ ያለው መስጂድ ማለት ነው የኑረና ሁሴን። اللهم ارحم نور حسين اللهم ارحم نور حسين دلتك يا شيخ حسين نبيوت السنيه የድሬ ሼህ ሁሴን መካነ ቅርስ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጊዜያዊ የዓለም ቅርስ መዝገብ ውስጥ ከተካተተ ዓመታት ተቆጥረዋል። ሆኖም እስካሁን ድረስ በቋሚነት መመዝገብ አልቻለም። ድሬ ሼህ ሁሴን መካነ ቅርስ በጊዜያዊነት የተመዘገበ ሀብት ቢሆንም ባህላዊ የሰው ሰራሽ ቅርስ ነው። አርኪቴክቸር ፓርቱ በሰው የተሰራ ስለሆነ እስካሁን ድረስ ከኢንተርናሽናሊ ዓለም አቀፍ ባለሙያ ያስፈልጋል ይህንን የሚያጠና ሰው አርኪቴክቸር ፓርቱ ማለት ነው። በአሁኑ ያው ዩኔስኮ የሰጠው መረጃ ያለው ምንድነው? ኖሚኔሽን ፋይሉ እንደገና ተጠንቶ አርኪቴክቸሩ ቢድ እስካል ተሰራ ድረስ አርኪቴክቸር ፓርቱ አሁኑ ፌል ያደረገ የሚባል መረጃ ነው ያለን። ሆኖም ግን እንደገና የአርኪቴክቸር ፓርቱ ጨረታ ወጥቶበት በኢንተርናሽናል ባለሙያ በዚህ ዓመት ጥናቱ እንደገና እንደሚካሄድ ነው ያለን መረጃ ማለት ነው። ድሬ ሼህ ሁሴን ብቻ ሳይሆን ኢትዮጵያ ውስጥ ያሉ ቅርሶች ፌስ እያደረጉት ያሉት ችግር ኦልሞስት ተመሳሳይ ነው። አንድ አይነት ችግር ነው ፌስ እያደረጉ ያሉት ሰው። ድሬ ሼህ ሁሴንም ይሄንን ችግር ሼር ያደርጋል። ምንድነው እንግዲህ ሪሰንትሊ አሁን በቅርቡ እየተካሄዱ ያሉ ጥናቶች ቅርሱ ከምንም ጊዜ በተሻለ ጥገናና እንክብካቤ የሚፈልግበት ደረጃ ላይ ያለ ይመስለኛል። ነውም ደግሞ የኔ አሰስመንት ምንድነው አስማች አስ ፖሲብል በተቻለ መጠን ይሄ ቅርስ ተንከባክቦ እና አስፈላጊውን ጥበቃና እንክብካቤ ተደርጎለት ሞር ቱሪስት ቫልዩ እንዲጨምር ማድረግ ከቦታው ከሳይቱ ትልቅ ጠቀሜታ ማድረግ መገኘት ሀገሪቱ አካባቢው በሙሉ ከዚህ አካባቢ ጋር የተገናኘ ሰዎች በሙሉ ትልቅ ጥቅም ሊያስገኝ የሚችል ያለው ትልቅ ቫልዩ ያለው ቅርስ በመሆኑ አሁን ያለበት ደረጃ ባጭሩ ሲገልጸው ብዙ ጥበቃና እንክብካቤ ያስፈልገዋል። ፈርዘር ጥናት ተደርጎ በደንብ ሳይቱ ፕሮቴክት መደረግ አለበት ብዬ አስባለሁ። ሼህ ሁሴን አላሁ መርሐም ሼህ ሁሴን ቢርካይ ዱባቲዮ ጃላሎባቱ ሀጃን ቢያቴና ሼክ አመሌንታቱ ኑር ሁሴን ከድሬ ሼህ ሁሴን መካነ ቅርስ ቅጥር ግቢ የገባ እንግዳ ጫማውን ሳያወልቅ መንቀሳቀስና ሳይመረቅ ወደ መጣበት መመለስ አይፈቀድለትም። እኛም ቅጥር ግቢውን ተሰናብተን ለመውጣት አንድ ነገር ብቻ ይቀርናል።
ምርቃት ደረጃ في مقام اللي ربي سنتهاكن حاجات سمرت ولا غلط هاتات عمري كيسن امان ربي هاغون حاجات سن تغران كيسياد ربي سنهاتات اي بركه غوسي انا جينات دفت الراس دفت وامران تبرئ سنهاتات والله اوليان كن دبي مولو غطمانو بلاجرا وفته سنتاتين بكنم وان غران كيسياد مر ربي سنهاتات كرامه سيد العارفين سنهاتات عمري كيسن امان توفت بي اللهم ارحم نور حسين اللهم ارحم نور حسين دلتك يا شيخ حسين نبيوت السنيها غريبني وملته كبيوت برته إن أرجعوا هركلين كجموك كبته በባሌ ምድር በተለይም በሶፍ ዑመር ዋሻ በባሌ ተራሮች ብሔራዊ ፓርክና በድሬ ሼክ ሁሴን መካነ ቅርስ በነበረኝ ቆይታ የባሌ ዞን የቱሪዝም ኮሪደር መሆን እንደሚችል ተገንዝቤያለሁ። ተፈጥሮም ውለታ የዋለችለት ምድር መሆኑን ተረድቻለሁ። ሆኖም የአካባቢው ማህበረሰብም ሆነ ዞኑ ከነዚህ የተፈጥሮ ችሮታዎች መጠቀም አለመቻሉ ያስቆጫል። መንግስት በዚህ ነገር ላይ አተኩሮ መስራት አለበት። ለምን አሁን በእርሻ ኢኮኖሚ ላይ የሰጠውን ትኩረት በቱሪዝሙም ላይ በደንብ መሰራት አለበት። ምክንያቱም ከእርሻው ያልተናነሰ የኢትዮጵያ ቱሪዝም ከፍተኛ የሆነ የገቢ ምንጭ ነው። በጣም ብዙ ሀገር እኔ ያየዋቸው ለገበያ የማይሆኑ ነገሮችን የማይቀርቡ ነገሮችን አጉልቶ በማቅረብ ይሸጣሉ። ገሌ እዚህ ቤት ነበር የሚኖረው፣ ገሌ እዚህ ቦታ ነው እንዲሆነው እንዲያደረገው እየተባለ ይሸጣል። እኛ ያለንን እግዚአብሔር በጸጋ የሰጠንን ነገር እስካሁን መሸጥ አልቻልንም። በተለይም ወደ ቱሪዝም መዳረሻ የሚወስዱት መንገዶች ከአስፓልት ጋር የማይተዋወቁ መሆናቸውና ደረጃቸውን የጠበቁ ሆቴሎች በአካባቢው አለመኖራቸው ብዙዎች ወደ ስፍራው ማምራትን እየተመኙ እንዲቀሩ አድርጓል። ከመንገድ አንፃር አይ ቲንክ ሊሰሩ የሚገባቸው ነገሮች ያሉ ይመስለኛል። ሁለተኛ ከሆቴሎች አንፃር በመንወስድበት ጊዜ እንግዲህ ለቱሪስቶች ሰፋ ያለና ሊያዝናና የሚችል ትላልቅ ሆቴሎች ቢኖሩ መልካም ነው ብዬ ነው ማስበው። እንግዲህ በባሌ ዞን ውስጥ እንዳየናቸው በጣም ጥቂት ትላልቅ ሆቴሎች ናቸው ያሉት። ጥቃቅን ሆቴል ወይንም አልጋ ክፍል ያላቸው እየተሰሩ ያሉ አሉ። በተለይ በሮቤ ከተማ ላይ እንግዲህ መንግስት ትኩረት አድርጎ ወይንም የግሉ ባለሀብት ትኩረት አድርጎ ሊሰራባቸው ከሚገቡ ነገሮች አንዱ የሆቴል መስፋፋትና የሆቴል ስራዎች አስፈላጊ ነው ተብሎ ነው ማስበው ወይንም የሚታሰበው። እነዚህ በሌሉበት አይ ቲንክ ቱሪዝምን ለማስፋፋት እና ለማሳደግ የሚከብድ ይመስለኛል። አሁን ባለው ሁኔታ አንድና ሁለት ነው ያሉት። እነዚህ በቂ ናቸው የሚል እምነት የለኝም። በሆቴል አልተሰራም። ቱሪዝሙ እያደገ የቱሪስት ፍልሰት እየጨመረ በሄደ ቁጥር የሆቴል ፍላጎቶች ይጨምራል፣ ኳሊቲያቸውም እየጨመረ ይሄዳል እና ብዙ መክፈት ይቻላል። እዚህ ሀገር ለቱሪዝም የሰጠ ስለሆነ ለሆቴል ስራ እድል ይፈጥራል የሚል ሙሉ እምነት አለኝ። በትምህርት ላይ ያለው ሆላንድ ውስጥ ምንድነው የሚደረገው? ለምሳሌ እኔ የነበርኩበት ዩኒቨርሲቲ በአመት አንድ ጊዜ በዲፓርትመንት ምን በለው በዩኒቨርሲቲ ደረጃ ምን ይደረጋል? ዲፓርትመንቱ ሰራተኞች፣ ፕሮፌሰሮች ምን በለው ፒኤችዲ ተማሪዎች በጋራ በመሆን በአመት አንድ ጊዜ እንደዚህ አይነት ተፈጥሯዊ የሆኑ ቦታዎች ላይ እየሄድን እንጎበኝ ነበረ። ያ በአመት አንዴ የግድ ነው የሚካሄደው። ያ ነገርን ገልብጠን ወደ ኢትዮጵያ ብናመጣው የመንግስት የሚሆኑ የግል መስሪያ ቤቶች ይኖራሉ። በአመት አንዴ ሰራተኞቻቸው አካባቢን የመጎብኘት ስራ እንዲሰሩ እንደው በእቅድ ደረጃ ቢያዝ መልካም ነው ብዬ ነው የማስበው። ሰራተኞች እርስ በርስ የሚተዋወቁበት፣ የሚዋደዱበት፣ አንድነት የሚያመጡበትን መንገድ እጅግ አድርጎ የሚፈጥር ነው። ሁለተኛ ሀገራቸውን ጠንቅቀው እንዲያውቁ የሚያደርጋቸው ነው። ሶስተኛ ለሀገራቸው ሀብት ተቆርቋሪ እንዲሆኑ
ስሜትን የሚፈጥር ሁኔታዎች ናቸው የሚከሰቱት የሚፈጠሩት። ይህንን በሀገር ደረጃ ስንወስደው ደግሞ ኢትዮጵያውያን በሀገራችን ያለን ሀብት እንድናደንቅ፣ እርስ በርሳችን እንድንዋደድ፣ እርስ በርሳችን አንድ እንድንሆን የሚፈጥረው አስተዋጽኦ እጅግ ከፍተኛ ነው እና እንደዚህ አይነት ነገሮች ቢለመዱ አይ ቲንክ ትልቅ ስራ ይሰራል ብዬ ነው ፐርሰናሊ የማስበው። ኬንያኖች አሁን በአብዛኛው የሚሸጡት የሳፋሪን የዱር እንስሳዎችን ነው በአብዛኛው ለቱሪስቶች ሸጠው ይህን ያህል በሚሊዮን የሚቆጠር ገቢ የሚያገኙት። ግብጾች ደግሞ የጥንት ታሪክ ነው። እቺ ሁለቱንም ሀገር የያዘች ሀገር ቱሪዝሟን አልሸጠችም። ከሚፈለገው በላይ ከፍተኛ ገቢ ማግባት የምትችልበትን አልሸጠችም። እዚህ ላይ ነው መሰራት ያለበት። በአብዛኛው በሌለን ነገር ላይ ከምንሰራ ያለንን እንዴት አጉልተን አውጥተን ማርኬት አድርገን መጠቀም እንችላለን የሚለው ላይ ፎከስ ተደርጎ ቢሰራ ከፍተኛ የሆነ የገቢ ምንጭ ይሆናል ብዬ ወደፊት እንግዲህ የሚቀጥለውም ትውልድ የኛም ትውልድ ከፍተኛ በዚህ ነገር ላይ ሰርቶ ለውጥ ያመጣል ብዬ እምነት አለኝ።